ይሄ ሰው ኢንተርናሽናል አፖስትል ይሆናል አለኝ። ዓለም አቀፍ የእግዚአብሔር ሐዋርያ አሜን ይሆናል አለኝ። እኔ በልሲ እኔ ከዚህ ቀን ጀምሮ ዲቫይን በሆነ አኖይንቲንግ ተቀብቻለሁ። ኢየሱስ ያድናል። ይሄ ሰው የእግዚአብሔር አገልጋይ ካህን ነው። በዙሪያው ሰዎች ከበውት ጠረጴዛ ላይ መጽሐፍ ቅዱስ ገልጠው ባይብል ይጽፋሉ፣ ይነጋገራሉ፣ ቲዮሎጂ ይላሉ። ዋስ ዩ ወክ የስነ መለኮት ትምህርት ቤት አስተማሪ። ምን ማለት ነው ስለ መለኮት? ቲዮሎጂ አልተገናኘንም። እኔ እናንተ እኔ ያላቀህም የእግዚአብሔር ልጅ ኢየሱስ ያውቀሃል። ዋጋህን ሊከፍል በእጁ ይዟል። ሲልል በል አሁን ካንተ ጋር ሁለት ሰዎች ዓለም አቀፍ በሆነ ሐዋርያዊ ቅባት ተቀብተው ይነሳሉ። አንደኛው ያንተ ጓደኛ አሜሪካን ሀገር የሚኖር ቴዲ የሚባል ጓደኛ አለ። ቴዲ የሚባል የት ነው የሚኖረው? አሜሪካን ሀገር። ምንድነው ስራው? እሱም አሁን ስነ መለኮት ትምህርት ቤት እየተማረ ነው። የዶክትሬት ዲግሪ ቲዮሎጂ ዶክትሬቱን እየተማረ ነው። አባቴ እግዚአብሔር እንደዚህ ይለኛል፣ ዓለም አቀፍ በሆነ ሐዋርያዊ ቅባት ቀባሁት። አሜን። ይሄን ማቀበል መንገድ ይኖራል? በፍጹም ላቅ አልችልም። እሺ ዛሬ አንተ ስትቀባ እነሱ ተቀቡ። ሶስተኛው ሰው ዘማሪ ገዛኸኝ ሙሴ ይባላል። ገዛኸኝ ገዜ በልዩ ቅባት ሲነሳየው ይሄን ሰው ገዛኸኝ ሙሴ የሚባል ሰው ታውቃለህ? አዎ እሱ ጓደኛ ነው። አደረገልኝ ታምር አደረገልኝ ምድር ሰፊ ናት። ጓደኞች ስለተቀባ አንተ ስለተቀባ ምን ተሰማ? እግዚአብሔር የተመሰገነ። ብዙ የቴዎሎጂ ሰዎች ወይም መጽሐፍ ቅዱስ የሚያውቁ ሰዎች እንደኔ አይነት አገልግሎት አይቀበሉም። ከምን የተነሳ ነው? ብዙ አይነት ቴዎሎጂ አለ። ሱፐርናቹራል የሆነ ነገር የማይቀበል ቴዎሎጂ አለ። ስለዚህ እነዛ ናቸው እንደዛ የሚያስቡ ሰዎች አሉ ስላልገባቸው። አንተስ ምን ትላለህ? አንተ አሁን የቴዎሎጂ መምህር ነህ፣ ኢንተርናሽናል ሐዋርያ ነህ። እሺ እኔ ሰሞኑን ወደ ሐዋሳ ሙቭ ያረኩት። ከዚያ በፊት በሌላ ክልል ውስጥ ደግሞ የወንጌል ስራ ሲሰራ ነበረ። እኔ የመጣሁት ኢትዮጵያዊ ልሁን እንጂ ከኖርዌይ አገር ነው ምኖረው። እዛ ሚሽነሪ ሆኜ ነው ወደዚህ የመጣሁት እና እዚህ ታቦር ኢቫንጀሊካል ኮሌጅ ነው ማስተምረው። የምፈልገው ነገር ቢኖር አንዱ የሚያሳዝነኝ ነገር በኢትዮጵያ ምድር እግዚአብሔር የሚሰራበት ብዙ መንገድ አለ። አንዱ እንደዚህ እንዳንተ አይነት ሰዎችን እያስነሳ ነው። ደግሞ በጥንቃቄ መጽሐፍ ቅዱስን ቁጭ ብለው በማጥናት በማሰብ ያንን የእግዚአብሔርን ቃል ለሰው በማስተላለፍ ደግሞ የሚያገለግሉ ሰዎች አሉ። እነዚህ ሰዎች ግራና ቀኝ በቃላት ሲደባደቡ አያለው እኔ እና እሱ ነገር ቢቀር እንደኔ አይነት ሰውም ያስፈልጋል። እግዚአብሔር መንግስት እንዳንተ አይነት ሰውም ያስፈልጋል። ብንደጋገፍ አብረን ብንሆን የእግዚአብሔርን ስራ ብንሰራ ኢየሱስ ሙሉ ነው እና ኢየሱስን አንተ በአንድ አቅጣጫ ትገልጠዋለህ፣ ሌላው እኔ ደግሞ በሌላ አቅጣጫ ገልጠዋለሁ። ስለዚህ አብረን መስራት እንችላለን፣ አብረን መሄድ እንችላለን።
እኔ ለመኖር አንተ መጥፋት የለብህም፣ አንተ ለመኖር እኔ መጥፋት የለብኝም። አንድ አይነት የሰፋ ልብ ያስፈልጋል ብዬ አስባለሁ እና በትህትና ለመማር፣ ለመስማት፣ ለመቀበል፣ ጸጋን ለመቀበል አንዳችንን ለመስማት ልባችን ቢሰፋ፣ ብንታገስ፣ እግዚአብሔርን ብናከብር፣ እኛ ብናንስ ብዬ ነው መልእክት ማስተላለፍ። ያለኝ ተሜን ከ10 ዓመት በፊት አውቀዋለሁ። አብረን እንደውም ይዜ ነበርን። በጣም ጌታን የሚወድ ለእግዚአብሔር ቅናት ያለው ሰው እንደሆነ አውቃለሁ። ከአንድ ወር በፊት ኖርዌይ ነበርኩኝና ጠየቅኩኝ አንድ አገልግሎት ላይ አብረን እንድንሆን፣ ግን ላገኘው አልቻልኩም። አሁን ሳየው እናቴ እየነገርኳት ነበረ። ይህንን ወንድም አውቀዋለሁ፣ ተሜ ይባላል። መካነ ኢየሱስ እንደሚያገለግል ቴዎሎጂ ይማር ነበር የሚሳቀው። ቀን እግዚአብሔር ሰው ነው። አሁን ደግሞ የመጣለትን መልእክት ሰምቼ በጣም እግዚአብሔርን አክብሬያለሁ እና እኔም ከ10 ምናምን ዓመት በኋላ ክብር ለኢየሱስ ይሁን። ራባካ ካርቶኖ ጄዲያ ካሱታ ማኬንዲያ ራባቲያ ካስቴ ፕሮጀክት ማይኬሊያ ራባያሴ ኤሪያ ኢየሱስ ያድናል። ዞር በሉና ዛሬ ከእግዚአብሔር ድምጽ ትሰማለህ በሉት። ይሄ ድምጽ በሉት ምድረ በዳህን ያለመልመዋል፣ የሊባኖስን ዝግባ ይቆርጠዋል፣ የእሳቱን ኃይል ያጠፋዋል። እግዚአብሔር ይናገራል። ዛሬ ታሪክ ይለወጣል። አሜን። ለጌታ ክብር ጭብጨባ። ክብር ለኢየሱስ ይሁን። ዛሬ የማካፍላችሁ የእግዚአብሔር ቃል በጣም የምታውቁት በጣም የምትወዱት ቃል ነው። በጣም ታውቁታላችሁ፣ ደግሞ አታውቁትም። አሜን በለዋ። ሪቨሌሽን ማለት መገለጥ ማለት የምናውቀው ግን የማናውቀው። አሜን። ዛሬ የምታውቁት ግን የማታውቁት ነገር ይሆንላችኋል። ከምታውቁት ነገር ውስጥ የማታውቁትን ነገር ዛሬ ትወስዳላችሁ። የምታውቁት ኢየሱስ ዛሬ የማታውቁትን ታምር ይሰራል። ዛሬ የሚገለጥ ነገር አለ። ዛሬ የአንድ ሰው አካሄድ ይቀየራል። አሜን። የኔ ነው የሚል አሜን ይበል። ይቀየራል። አካሄድ ከዚህ በኋላ ይቀየራል። አካሄድሽ ከዚህ በኋላ ይቀየራል። ከዚህ በኋላ የሰራዊት እርምጃ ይገባባል። ብቻን ሆነ እንደ ብዙ ሰው ታስፈራለህ። ጂሰስ ከዚህ በኋላ ያንቺ ኮቴ ያንተ ኮቴ እንደ ሰራዊት ኮቴ ይሆናል። መራመድ ስትጀምር ሰይጣን አጋንን ዲያብሎስ ሰራዊት መጣብኝ እያለ ይለቃል። የማን እንደሆነ አላቅም። ዛሬ አንድ ሰው ኮቴ ይቀየራል። ኮቴ ይቀየራል። የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ እሱ ሲናገር ፈሪሳውያን ሰዱቃውያን እንዲሉ ነበረ፣ ይሄ ሰው ባለስልጣን ነው፣
የት መስሪያ ቤት ነው የሚሰራው? ማን ነው እንደዚህ አይነት ድፍረት የሰጠው? ንጉሥ ፊት ቆሞ አይፈራ፣ ወታደር ፊት ቆሞ አይፈራ። ምንድነው ሲባል የእግዚአብሔር ክብር ነው። ዛሬ አካሄድ ይቀየራል። አካሄድሽ ይቀየራል። ሞገስ በላይ ላይ ይመጣል። በኢየሱስም ከዚህ በኋላ አትፈራም። ነገር ግን በጌታ በኢየሱስም ታስፈራለህ። አንድ ሰው ጮሆ አስፈራለሁ ይበል። ከዚህ በኋላ ቃላችሁ በኢየሱስም የባለስልጣን ቃል ይሆናል። ተነስ ስትለው ይነሳል። ተቀመጥ ስትለው ይቀመጣል። አይሆንም ካልሽ አይሆንም። ይከፈታል ያልከው ይከፈታል። አንደበታችሁ ዛሬ ይቀየራል። ኮቴያችሁ ዛሬ ይቀየራል። አስተሳሰባችሁ ይቀየራል። ክብር ያገኛችኋል። ሲጭብጨባ እልልታ ለኢየሱስ። አሜን አሜን። ዞር በሉና አንድ ጊዜ እንደዚህ በሉልኝ። ከጎናችሁ የተቀመጠውን ወንድም እህት የምታውቀው ኢየሱስ በሉት። አብሮህ የሚኖረው ጌታ በሉት። የልጅነትሽ አምላክ በያት። ዛሬ በህይወትሽ አይተሽ የማታውቂውን ማንም ሊፈታ የማይችለውን ቋጠሮ የተሰወረውን ነገር ዛሬ በአደባባይ ይገልጠዋል። ዛሬ በአደባባይ ቀንበርሽን ይሰብረዋል። ለምን አንድ ሰው ጮሆ አሜን አይልም? ዛሬ የምናገርበት ቃል ወይም የምናገርበት ሐሳብ አካሄድህ ይቀየራል። በኢየሱስም ዱብ ዱብ እያልክ ከሆነ ከዚህ በኋላ ትሮጣለህ። እየሮጥሽ ከሆነ ትበሪያለሽ። አካሄዳችሁ በኢየሱስም ይፈጥናል። ደስ ይላል። አሜን። ከዚህ በኋላ በኢየሱስም አቆጣጠራችን ይቀየራል። ምልልሳችን ይቀየራል። ራእያችን ይቀየራል። ህልማችን ይቀየራል። ከዚህ በኋላ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር መንገድ፣ እንደ እግዚአብሔር ፍቃድ ነገራችን ሁሉ በኢየሱስም ከዚህ ቀን ጀምሮ ይቀየራል። ክብር ለማ። ስለዚህ ዛሬ የማካፈለው የብሉይ ኪዳን ወይም የመጽሐፍ ቅዱስ መጀመሪያ የሆነውን ምዕራፍ ወይም ክፍል ነው። ከአዲስ ኪዳንም የመጀመሪያ የሆነውን ሁለቱን ነገር ነው የምናገረው። በብሉይ ኪዳንም የመጀመሪያ የአዲስ ኪዳንም የመጀመሪያው መጽሐፍ ነው ማካፈላችሁ። ኢየሱስ አሜን አሜን። እንግዲህ ከአዲስ ኪዳን ጀምሬ ከዛ በኋላ ጠቅለል ያለ ሐሳቡን እናገራለሁ። መጽሐፍ ቅዱስ ያዝን ማቴዎስ ወንጌል ምዕራፍ 1 ላይ ያለውን የእግዚአብሔርን ቃል አብረን ለጥቂት ደቂቃ እናያለን። ከዛ ወደ ዘፍጥረት ደግሞ እንሄዳለን። ክብር ለኢየሱስ ይሁን። አሜን። ዛሬ መጀመሪያውን እናያለን። እግዚአብሔር ታሪካችንን እንደ አዲስ ይጀምረዋል። ክብር ለኢየሱስ ይሁን። እንደዚህ ይላል የእግዚአብሔር ቃል፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ኢየሱስ ጌታ ነው። ንጉሥ ዳዊትም ከኦርዮን ሚስት ሰለሞንን ወለደ፣ ሰለሞንም ሮብዓምን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋም ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአት ያድናቸዋልና ስሙን ኢየሱስ። አንድ ሰው ጮሆ ኢየሱስ ይበል።
ኢየሱስ ትለዋለህ። በነቢይም ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። አሜን አሜን። ክብር ለማን? ወደ ብሉይ ኪዳን እንመለስና አንድ ጊዜ እግዚአብሔርን ቃል ደግመን እናያለን። ኢየሱስ ያድናል። አሜን አሜን። ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል እናገኛለን። ዘፍጥረት ምዕራፍ 5 ቁጥር 1 ላይ የአዳም የትውልዱ መጽሐፍ ይሄ ነው። እግዚአብሔር አዳምን በፈጠረ ቀን እግዚአብሔር በእግዚአብሔር ምሳሌ ያደረገው ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። አዳም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ። ሴትም 200 ዓመት ኖረ፣ ሄኖስንም ወለደ። ሄኖስም 190 ዓመት ኖረ፣ ቃይንን ወለደ። ማሌሄልም 130 ዓመት ኖረ፣ ያሬድን ወለደ። ያሬድም 160 ዓመት ኖረ፣ ሄኖክን ወለደ። ሄኖክም 160 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ክብር ለማ ክብር ለማ። እንግዲህ በብሉይ ኪዳንና በአዲስ ኪዳን ያየነው የትውልድ መጽሐፍ ነው። የትውልድ መጽሐፍ ነው። የትውልድ መጀመሪያ ነው። የመጀመሪያው ላይ ከአዳም ይጀምርና ከዛ ሴት ይላል፣ ከዛ ሄኖስ ይላል፣ ከዛ ሌሎችን ይጠራል። ወለደ፣ ይህንን ያህል ዓመት ኖረ፣ ከዚያ ደግሞ ምን አለ? ሞተ ይላል። ከሌን ወለደ፣ ይህንን ያህል ዓመት ኖረ፣ ምን አለ? ሞተ። ተወለደ፣ ይህን ያህል ዓመት ኖረ፣ ከሌ የሚባል ልጅ ወለደ፣ ሞተ። ከላይ መጽሐፉን ጀምራችሁ ስታነቡት በሙሉ የሚናገረው ምዕራፉ ስለ ውልደት ነው። ወለደ፣ ሞተ፣ ወለደ፣ ሞተ፣ ይህንን ያህል ዓመት ኖረ፣ ሞተ የሚል ነው። ልክ ሄኖክ ጋር ሲደርስ ግን አንድ መንፈስ መጣ። ከዚህ በኋላ ተወለደ፣ ወለደ፣ ሞተ ከሚል የህይወት አካሄድ ትወጣለህ። ምናልባት እነዚህ ከላይ የጠቀስናቸው ሰዎች የተማሩ ሊሆኑ ይችላሉ፣ በጣም ባለጠጋ ሊሆኑ ይችላሉ፣ እጅግ ታዋቂ ሰዎች ሊሆኑ ይችላሉ። በትውልድ መጽሐፋቸው ላይ ግን አንድ ነገር የተመዘገበ የለም። ምንም በህይወታቸው የሆነ አዲስ ነገር የለም። ሰው እንደሚማረው ተምረዋል፣ ሰው እንደሚያገባው አግብተዋል፣ ሰው እንደሚነዳው ነድተዋል፣ ሰው እንደሚኖረው በአፈርና በድንጋይ ውስጥ ኖረዋል። ከዚህ ውጪ ታሪክ የላቸው። እግዚአብሔር ከተደገመ ህይወት ዛሬ ያድናችሁ። ማይመዘገብ ትርጉም የሌለው ህይወት በኢየሱስም ከዚህ በኋላ አትኖሩም። ሰማይ የማያውቀው ህይወት አትኖርም። አሜን አሜን። ተወለደ፣ ወለደ፣ ምን አለ? የተደገመ ታሪክ፣ የተደጋገመ ህይወት አይሰለችም። እግዚአብሔር ዛሬ ያወጣናል። አሜን አሜን። የአዳም የትውልዱ መጽሐፍ ይሄንን ይመስላል። ከአዳም ዘር ሄኖክ የሚባል ወጣ። በኢየሱስም በዘራችሁ ውስጥ እግዚአብሔርን የሚፈልግ ባይኖር፣ በዘራችሁ ውስጥ እግዚአብሔርን የሚፈራ ባይኖር፣ ለእግዚአብሔር ራሱን የሰጠ ባይኖር፣ በዘራችሁ ውስጥ ነብይ ባይኖር ዛሬ ትነሳላችሁ። በዘራችሁ ውስጥ የሌለ እንግዳ ነገር በህይወታችሁ ይሆናል። ካጨበጨባችሁ ክብር ስጡ ለጌታ። አሜን 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 አሜን። አንድ ሰው እጆቹን ከፍ አድርጎ ዛሬ ይበል። እግዚአብሔር ከተደገመ ህይወት፣ ከተደጋገመ ኑሮ ያወጣኛል። ታሪኬን ይቀይረዋል፣ አካሄዴን ይቀይረዋል፣ መንገዴን ይቀይረዋል፣ ራእዬን ይቀይረዋል።
ማቺኒያ ኩራባሺዲያ ባባባባባስ ሄኖክም መንገዱን ከማን ጋር አደረገ? ይኸውላችሁ የሰው መንገድ ይጠፋል፣ የእግዚአብሔር መንገድ አይጠፋም። ዞር በሉና መንገድህን ከእግዚአብሔር ጋር ካደረክ በሉት አትጠፋም በሉት። መጽሐፍ ቅዱስ እንደዚህ ነው የሚለው። ሲያጨብጭቡ በደንብ ከማይጠፋ ዘር ምን ብለናል ይላል? የኛ ነገር አይጠፋም። ዞር በልና የኔ ነገር አይጠፋም ብለው። ገለባ አይደለም የኔ ነገር በለው። አሜን። መዝሙር ላይ እንደሚለው ክፎች ግን እንዲህ አይደሉም፣ ንፋስ ጠርጎ እንደሚወስዳቸው ምንድናቸው? ትቢያ። ያንተ ነገር ተጠርጎ አይሄድም። ፍሬ ያለው አሜን ይበል። መንገዱን ከጌታ ጋር ያረጋ አሜን ይበል። አካሄድ የቀየረ አሜን ይበላ። ክብር ለማ ሄኖክ መንገዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ምን ብሎት ነበር? ወስዶት። ስለዚህ አልተገኘም። አረ እግዚአብሔር ይውሰደን፣ በክብሩ እግዚአብሔር ይውሰደን። ከሰፈር ልጆች ጋር እንዳትቆጠር ዛሬ በክብሩ ይውሰድ። ኢየሱስ ያድናል። የዳዊት ልጅ የአብርሃም ልጅ በሁለት የእግዚአብሔር ሰዎች በሁለት ሰዎች ብሉይ ኪዳንን በሙሉ ተቀለለው። ማንና ማንን? ዳዊትና አብርሃም። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። ክብር ለኢየሱስ ይሁን። አሜን 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 አሜን። ኢየሱስ ክርስቶስ ልደት እንዲህ ነው። የአዳም ልደት እንዲህ ነው ይልና የተደገመውን ይነግረናል። የኢየሱስ ክርስቶስ ልደት እንዲህ ነው። አሜን አሜን። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ አብረው ሳይሆኑ በመንፈስ ቅዱስ ጸንሳ ተገኘች። ዛሬ ድንገት ከመንፈስ ቅዱስ ጽንስ ይመጣል። ለትውልድ መድኃኒት፣ ለትውልድ ፈውስ፣ ለትውልድ በረከት የሚሆን እንግዳ የሆነ ነገር በዘራችሁ የሌለ በቤታችሁ የሌለ በጌታ በኢየሱስም አዲስ ነገር አንድ ሰው አሜን ብሎኛል። ይመጣል። እንግዳ ከመንፈስ ቅዱስ የሆነ ከሰማይ እንግዳ የሆነ ነገር ይመጣል። እስቲ ዛሬ ይበሉ። እንግዳ የሆነ ነገር፣ ያላሰብኩት ነገር፣ ያልጠበቅኩት ነገር፣ ያልሰራሁበት ነገር በእግዚአብሔር ምሕረት በእግዚአብሔር ቸርነት አንድ ነገር ያገኘኛል። ሃሌሉያ ሃሌሉያ። ማርያም ፈጽማ እንዲህ አይነት ሰው ሆናለሁ ብላ አላሰበችም። ፈጽመሽ አስበሽ የማታውቂውን ትሆኛለሽ። ምክንያቱም መልአኩ መጥቶ ሲያናግራት ይሄ እንዴት ሊሆን ይችላል? ይሄ በኔ ህይወት ሊሆን አይችልም። እስቲ እናቴኒ፣ አባቴኒ፣ ወንድሞቼኒ፣ ዘሬኒ እንደዚህ አይነት ነገር እኛ ቤት የለም። እንዴት ሊሆን ይችላል? እግዚአብሔር ዛሬ ታምራት ያደርጋል። እንዴት ይሆናል? እግዚአብሔር ያለው ይሆናል። መልሳለኝ ዛሬ። እንዴት ይሆናል ለምትሉት ነገር እንዴት ይቻላል? ዘመድ የለኝም፣ ሰው የለኝም፣ ጓደኛ የለኝም፣ በግራ በቀኝ ሚረዳኝ የለኝም፣ ብቻዬን ነኝ ለሚል ዛሬ እግዚአብሔር እንግዳ ነገር አሜን አሜን። ድንገት አንድ ሰው ጮሆ ድንገት ይበል። ይድገም እንደገና እስቲ። ድንገት ሳታስበው በህይወት አንድ ነገር ይሰራል። ድንገት ሳታስበው አካሄድን የሚቀይር ነገር ይመጣል።
ያላሰብሽው እንግዳ ነገር ዛሬ ያገኝሻል። 2 ሰው አሜን ብሎኛል። 5 ሰው አሜን ብሎኛል። እንግዳ ነገር ዛሬ ያገኝሃል። አዲስ ነገር በህይወትህ ይበቅላል። አዲስ ነገር በህይወትሽ ይበቅላል። አሜን 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 አሜን። ከተደጋገመ ከላይ እስከ ታች ከሆነ ህይወት እግዚአብሔር ያወጣል። እንግዳ አዲስ እንግዳ አዲስ 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 በጌታ በኢየሱስ ስም ከዚህ በኋላ ወልደ ተዋልደ ብቻ አትኖርም። በእግዚአብሔር የሚመዘገብ መጽሐፍ አስመዝግበህ ትሄዳለህ። ፓሻቶራ ፓኒያ ለኩቫ ራባዲና ማኩቫ ራባኬሌቫኒያ ሶፕራዲያ ላቦባ ባባባባባሽ አቦባ ኡርታቫኒና ማክሩቫ ዲላ ባባባሴ ፕሬሌሌቬዲያና ለፓራባሽ ካቦባ ባባባባ ያላቦባ ለዓለም መድኃኒት የሚሆን እግዚአብሔር ትልቅ ነው። ትልቅ ነገር ይሰጣል። አሜን አሜን። እግዚአብሔር ትልቅ ስለሆነ ትንሽ ነገር የለውም። አንተ ትንሽ ልትሆን ትችላለህ። የሚመጣው ነገር ትልቅ ነው። ማርያሞች አሜን በሉ። በዘራችሁ የሌለ ነገር በእናንተ ይሰራል። ለምን ሴቶች አሜን አትሉም? አንድ ሰው እጆቹን ከፍ አድርጎ ያደርገዋል ይበል። አንድ ነገር አስቡና ያደርገዋል በሉ። አይቻልም የተባልሽውን እንዴት ይሆናል ያልሽውን እግዚአብሔር ያደርገዋል። የተናቃችሁ የምትከብሩበት ዘመን መጣ። የተጠበቁ ጉድጓዶች ውሃ አልሰጡም። ያልተጠበቁ ልጆች ዛሬ ይነሳሉ። እግዚአብሔር ካልተጠበቀ ስፍራ ምንጭን ያፈልቃል። ካንቺ ከሴቷ ምንጭን ያፈልቃል። የማርያም አምላክ ዛሬ ይቀባሻል። የማርያም አምላክ ዛሬ ይቀባሃል። ቁጥር አሟልተሽ አትሄጂም። ቁጥር አሟልተህ አትሄድም። እግዚአብሔር ባንተ እንግዳ ነገር ይሰራል። ለዓለም መድኃኒት ሆነ ትገለጣለህ። ለዓለም በረከት ሆነ ትገለጣለህ። ለጓደኞች በረከት ትሆናለህ። ለዘር በረከት ትሆናለህ። ለአዋሳ በረከት ትሆናለህ። ለኢትዮጵያ በረከት ትሆናለህ። ለአፍሪካ በረከት ትሆናለህ። ለዓለም በረከት ካንተ ይወጣል። ጂሰስ አንድ ሰው ጮሆ ሃሌሉያ ይበል። ይድገም እንደገና ሲ አሳ ፓራላባዲያ ቦባ ራባ ካራቦ ባባባባባባባባ ጂሰስ። ቁጥር 22 በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች። አንድ ሰው እጆቹን ከፍ አድርጎ ድንግል ትጸንሳለች ይበል። ሆኖ ማቅ ነገር በህይወት ይሆናል። ድንግል ምን ትላለች? በየትኛውም ዘመን፣ በየትኛውም ህይወት፣ በየትኛውም ታሪክ ድንግል ጸንሳ አታውቅም። ያለ ወንድ ሰው ተወልዶ አያውቅም። ያለ ዘመድ እንግዳ ነገር ትጸንሳለህ።
ያለ ሰው እግዚአብሔር ያከብራል። ያለ ደጋፊ የሚነሱ ልጆች አሉ። እግዚአብሔር የሚደግፋቸው፣ እግዚአብሔር የሚቆምላቸው፣ እግዚአብሔር አለው የሚላቸው፣ እግዚአብሔር በር የሚከፍትላቸው፣ እግዚአብሔር የሚያጸንሳቸው ዛሬ ምሽት ይነሳሉ። እኔ ነኝ የሚል አሜን ይበላ። ያንዳንዶቻችሁ ትንቢት ልክ ዝናብ እንደያዘ ደመና ሊወርድ እንዳለ ተዘጋጅቶ ያለው በነብይ የተነገረው የትንቢት ቃል በህይወት ይፈጸማል። በነብይ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጠንብዮአል። ድንግል ምን ትላለች? ትጸንሳለች። ምን ትወልዳለች? ወንድ ልጅ የሚወለደው የዓለምን ኃጢአት ያስወግዳል። ባንቺ የሚወለደው፣ ባንተ የሚወለደው፣ በእኛ የሚወለደው፣ አዋሳ የሚወለደው፣ የአፍሪካ የሚወለደው አንድ ታምራት ይሰራል። የዓለምን ኃጢአት ምን ያደርጋል? ዞር በሉና ከጎናችሁ ያለውን ሰው እናንተ ቤት የሚወለደው በሉት የዓለምን ታሪክ የሚቀይር ነው። ያጨብጭብ ያጨብጭብ። እኛ ቤት የሚወለደው የዓለምን ታሪክ ይቀይራል። ስሙም ኢየሱስ ይባላል። እኛ ቤት የሚወለደው በነብይ ተነገረበት ይሆናል ተብሎ የሚጠበቀው አማኑኤል አማኑኤል ትንቢታችሁ ይፈጸማል። በእናንተ ሰዓት ሳይሆን ጊዜው ደረሰ የሚል የምወልድበት ዘመን መጣ የሚል ዛሬ ወግ የሚያዩ ልጆች አሉ። በዓለም ወግ የሚያዩ ልጆች አሉ። የእግዚአብሔርን ክብር ይዘው የሚወጡ ልጆች አሉ። ወግ አለው የሚል አሜን ይበላ። ብጽዕት የተቀደስሽ ለዚህ ለይመጣ ላለው ነገር የተመቸሽ ሴት ባንቺ ትንቢት ይፈጸማል። ወይ እግዚአብሔር በዘመድ አይሰራም። የሰውን ፊት አይቶ አደላም። እግዚአብሔር ሰው ፊትን ያያል። እግዚአብሔር ግን የዳዊት አምላክ፣ እግዚአብሔር የልብ አምላክ። አካሄድሽን ብቻ ከሱ ጋር አድርጌ እንጂ ትንቢት ይፈጸማል። ብላቴና ልትሆኚ ትችያለሽ። 7ኛ ክፍል ተማሪ ልትሆኚ ትችያለሽ። ያልተማርሽ ልትሆኚ ትችያለሽ። የ60 ዓመት እናት ልትሆን ትችያለሽ። በጣም ትልቅ አባት ልትሆን ትችላለህ። ልብ ይታያል። ዛሬ መንገድህን ከእግዚአብሔር ጋር ብታደርግ የትንቢት ቃል ይፈጸማል። መንገዱ ከእግዚአብሔር ጋር ያደረገ ይሳካለታል። ለምን እኮ እንደዚህ እንደምሰብክ እኔም አላውቅም። ሊመጣ ያለ ትውልድ አለ። መንገድን ከእግዚአብሔር ጋር ስታደርግ ያለመንከው ይመጣል። የሚገርማችሁ ሐዋርያት ሥራ ምዕራፍ 2 ላይ ከሰማይ በታች በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። እነዚህ ሰዎች ከአይሁድ ፈርተው ተደብቀው ተንቀጥቅጠው ይሄ የፍርሃት ጸሎት ታውቃላችሁ? አባት ሆይ የሚሉ አትተወን የሚሉ እንዲህ ሆነናለን ብለው አይደለም፣ ብቻ አድነን 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 የሚሉ ሰዎች መጣ ትንቢቱ። በጸሎት እየተጉ በአንድ ልብ በአንድ ሐሳብ ነው የሚጸልዩት። አድነን ነው ጸሎታቸው። አይሁድ ሊገሉን ነው፣ አይሁድ ሊያጠፉን ነው፣ ጌታችንን እንደገደሉ እኛንም ሊገሉን ነው እያሉ በፍርሃት ቁጭ ሲሉ በኢዩኤል የተጻፈው የትንቢት ቃል መጣ።
ዛሬ በማን እንደተነገረ አላቅም የትንቢት ቃል ግን ይመጣል። በአባቶች የዛሬ 100 ዓመት የተነገረ የትንቢት ቃል የዛሬ 100 ዓመት የተነገረ የፕሮፌሲ እኔን ያገኘኛል የሚል በእነ አባባ ምናምን የተነገረ አሜን። በእነ ተስፋዬ ጋቢሶ የተነገረ በአባቶች የወጣ የትንቢት ቃል አለ አየሩ ላይ እኔ ወርሷለሁ የሚል ምን መሰለ የሚፈልገው የአባቶቻችን የእነ አባባ ጸሎት ምን ይፈልጋል መሰላችሁ? አካሄድ አስተካክለ ከሄድክ የአባባ ጸሎት ያገኛል። ትንቢታቸው ታውቃላችሁ። የእግዚአብሔር ሰዎች በጓዳ ሆነው በጎጆ ቤት ውስጥ የተነበዩ ትንቢት አለ። በእኔ ላይ ይፈጸማል። አንድ ሰው በእኔ ላይ ይፈጸማል ይበል። ኢትዮጵያ ውስጥ ሕዝቤን አስነሳለሁ ይላል የሰራዊት ጌታ እግዚአብሔር ተብሎ የተነገረው ወጣቶችን አስነሳለሁ፣ ብላቴኖችን አስነሳለሁ፣ ትንቢት ይናገራሉ። ያ ቃል እኔን ያገኘኛል። እስቲ ትንቢት ሲነገር ስለ ትውልድ ትንቢት ሲነገር የሰማው ቃል ባንተ ይፈጸማል። ስለዚህ የአዳም የትውልድ መጽሐፍ በሙሉ የሚያወራው ከላይ እስከ ታች አዳም ሴትን ወለደ፣ 600 ዓመት ኖረ። ማቱሳላም ይላል ማቱሳላ 969 ዓመት ኖረ። ከሌን ወለደ። ከዛስ ምን አለ? አሁን ማቱሳላ 900 ስንት? የኔን ስንት ማለት ነው? ያንቺን ስንት ማለት ነው? በቃ እንዲሁ ቆመ ማለት ነው። ኖረ ማለት ማቱሳላ ነው። ኖረ ግን ምንም። ጳውሎስ ይገርመኛል እኮ ጳውሎስ ጌታን የሚያሳድድ የነበረ ምን አይነት ሰው እንደነበረ እናውቃለን። ሐዋርያ ሥራ ምዕራፍ 9 ላይ ነው የጳውሎስ የሳውል ታሪክ የሚጀምረው። በደማስቆ የተገኘ እግዚአብሔር ለትልቅ ዓላማ የጠራው ሰው ነው። አይኑ የተከፈተለት ከሁሉም መጨረሻ ነው ወደ አገልግሎት የመጣው። ምን ማለት ነው? ጳውሎስ 14 ዓመት በአረብ ምድረ በዳ ጸልዮአል። ከዛ በኋላ ነው አገልግሎት የጀመረው። ብዙ ዓመት አላገለገለም። ጥቂት ዓመት ካገለገለ በኋላ ነው ይዘው የገደሉት። እነ ጴጥሮስ ይሄ ሐዋርያ አይደለም፣ የበጉ ሐዋርያ ሊባል አይችልም ሲሉ ለጴጥሮስ ለአይሁድ ሐዋርያነት ከሰራለት ለኔ ደግሞ ለአሕዛብ ሐዋርያነት ይሰራልኛል ብሎ መጨረሻ የመጣ አገልጋይ ማለት ነው። የመጨረሻው አገልጋይ ከሁሉም መጨረሻ ጌታን ያወቀ፣ ከሁሉም መጨረሻ ጌታን ሐዋርያ ሆኖ የተቀባ፣ ከሁሉ መጨረሻ ጥቂት ዓመት ያገለገለ ሰው ሩጫዬን ጨርሻለሁ። ጌታን ከተቀበልክ እኮ ቅርብ አይደል እንዴ? ጨርሻለሁ። ጌታ ሳይጠቀምብህ እግዚአብሔር በአንተ ላይ ክብሩን ሳይገልጥ አንተም ወርሶ እንደ ሰው ሳትሰብክ ሳትዘምር ገንዘብ ተባርከ ሳትሰጥ ለእግዚአብሔር ቤቱን ቆመ ሳታሰራ ዝም ብሎ ህይወትማ በአንተ ላይ አይሆንም። በእኔ ላይ አይሁንብኝ የሚል አሜን ይበላ። ዞር በሉና ከጎናችሁ ያለውን ሰው እንዲህ ያለው ነገር በእኔ ላይ አይሁንብኝ በለው። እድሜ ብቻማ ሆኜ አልሞትም። ደግሜ የሰውን ህይወት ደግሜ መኖር አልፈልግም። በልዩነት ጠርቶኛል ለራሱ ዓላማ በዘላለም እኔ ባይዘው ሹልክ ብዬ ወጣው አጋጣሚ የተገኘው ሰው አይደለም። እዚህ ውስጥ ምናልባት እናትና አባቶቻችሁ አጋጣሚ እንደ ጓደኝነት ተገናኝተው የተወለዳችሁ ሰዎች ብትኖሩ እውነቴን ነው የምላችሁ፣ እናትና አባት ተሳስተው ይሆናል፣ እሱ አልተሳሳተም። እግዚአብሔር እያንዳንዳችንን ስራ ለዓላማ ነው የፈጠረ። በደም አንድ ሰው ጮህ አሜን ይበላ። እግዚአብሔር ትልቅ ስራ አለው በኔ። አሜን በሏ። እግዚአብሔር ክብሩን በኔ ያሳልፍ። አሜን። የትንቢት ቃል በኔ ይፈጸማል። ገና ከኔ የዓለም መድኃኒት ክርስቶስ ይወጣል። የዓለም መድኃኒት ጌታ ኢየሱስ ካንቺ፣ የዓለም መድኃኒት ገና ካንተ ህይወት ይወጣል። ኢየሱስ ዳግም በልባችሁ የተወለደ፣ ኢየሱስ በልባችሁ የተወለደ፣ እስቲ ጌታ ኢየሱስ በልባችሁ የተወለደ ከናንተ ዓለምን የሚያድን ጸጋ ይወጣል።
ዓለምን የሚፈውስ አጋንንትን የሚያስወጣ በሽታን የሚፈውስ የሞተን የሚያስነሳ ኃጢአተኞችን ወደ ጽድቅ የሚጠራ የተማረኩትን ከግዞት ቤት የሚያወጣ የዓለም መድኃኒት ክርስቶስ ዳግም በልባችሁ ተወልዷል። አንቺ ሳይሽ የመጀመሪያ ያየሁት አቡሽ የሚባል ሰው ነው። አቡሽ ማን ነው? የእህትሽ ባል ነው። አቡሽ በአቡሽና በእህትሽ መካከል ከፍተኛ ግጭት አለ፣ እስከ መፋታት የሚያደርስ። በጣም ምንድን ነው? በጣም ይጋጫሉ፣ ይጣላሉ። ሁልጊዜ ነኝ እየሄድኩኝ ማታርቃቸው። እሺ ያ ችግር አንቺ ቤት ሊመጣ ነው። ያኮበኮበ መንፈስ ነው ማየው ማአላፊና ሞኩራ በሽካ ቡራ ብራአላቲና ማሳ ከአቡሽ ወደ ዴቪድ የሚተላለፍ ስፒሪት ነው ማለት። ማን ነው እሱ? ዴቪድ ባለቤቴ ነው። አቡሽ ላይ ያለ ስፒሪት ወደ እሱ ሲተላለፍ ነው ያየሁት። አየር ላይ ዛሬ እግዚአብሔር ቆረጦ ሰበር ነው። ቤተሰብሽን አፌክት የሚያደርግ እህትሽን አፌክት ያደረገ አሁን አንቺ ለአፌክት ሊያደርግ ይችላል። ጀርመን ላይ አክስትሽ ነው ያለችው። የአክስትሽ ልጅ ነው ያለችው። እሷንም ትዳሩን አፌክት ያደረገ ስፒሪት ነው ማለት ዛሬ አንቺም ላይ ጀርመን ካለችውም ላይ ከእህትሽም ላይ ከአቡሽም ላይ ከዴቪድም ላይ የናዝሬቱ ኢየሱስ ሰበረው። ዛሬ በልዩ የዝማሬ ቅባት ተቀበያለሽ። እንግሊዝኛ ማንበብ ትችያለሽ? TIGS ማናት? እኔ ነኝ። እኔ አላውቅም። ትዕግስት የምትባለዋን ሴት ቀባታለሁ ብሎኛል። እሺ ባንቺ ላይ አቅም የለውም። ግማን ሰብሯል። አሁን የዝማሬ ቅባት ባንቺ ላይ ፈሳል። አሜን። እኔ ኳየር ነው ማየው። ሃሌሉያ ወርሺፕ አገልግል ነበር ሞያኔ ወጥራን እኔ ዝማሬ ነው አለኝ። ተባባሪ ሴት አለኝ መንፈስ ቅዱስ ከመጣሁ 2 ወሬ ነው። አግብቼ የመጣሁት እዚህ አዋሳ ከተማ 2 ወር ነው። 2 ወር ራሱ ይሞላኛል ስለዚህ እና በጣም ጌታዬ እንዴት አድርጌ የት ጌታዬ ላገልግል በጣም እስቲ ነው የእግዚአብሔር ድምፅ ሰውን ያስደስታል። ነፍሷን ባረከው፣ ህይወቷን ባረከው። አረ እግዚአብሔር ይባርካል። አጎን ያለው ሰው እንዲህ ይባርካል በለው። ና
አድርገውና አይዞ በለው፣ አይዞ በለው። ኢየሱስ ያድናል በለው። ያነሳል ከወደቅክበት በለው። ሮጃን ተራባሳ ፓውራ ላባዲያስ ኃይል እንደ ንስር የሚታደስበት ከትናንትናው በላይ የምትሮጥበት። ኤልያስ እኮ ደከመኝ አልቻልኩም ከአባቶቼ አልበልጥም ውሰዳት ነፍሴን ባለ ጊዜ የእግዚአብሔር መልአክ መጣና ጎኑን አይ ተነስ ብላ። የምትሄድበት መንገድ ምንድነው? ሩቅ። ዛሬ በኢየሱስ ስም እንደገና ተነስተ ሩቅ ትሄዳለህ። ይሄ ሰው ዛሬ በአስደናቂ በእግዚአብሔር ቅባት ይቀባል። Are you happy? Yeah. So happy. So happy. ዘይት አምጡልኝ። ይሄን ሰው ዛሬ ቀብቼ እኔ ላይ ያለውን ጸጋ አስተላልፈበታለሁ። በኃይለኛ ቅባት ተነስቶ እግዚአብሔርን ያገለግላል። ሻካራቦ ባባዲያላቦ ለካናማት ያራላቦባ ሂፕራዛና ኮቫኒያ ማቴሪ ለበዲያናማስ ወፓራላዲያላቦባ ባንተ ላይ ዛሬ እግዚአብሔር ክብር ሊመጣ ነው። አሜን። ጠብቅ፣ ተጠባበቅ። እግዚአብሔር እጅ ዛሬ ትመጣባለህ። አሜን። በዚህ ሰው ላይ የማየው ልዩ የእግዚአብሔር ጸጋ፣ የዝማሬ ጸጋ፣ የትንቢት ጸጋ። አሜን። በረባ አሜን በላ። አሜን። በኃይለኛ ቅባት እግዚአብሔር ያስነሳዋል። አሜን። የሚገርማችሁ ይሄ ሰው ሲነሳ ጥምጣም ነው የሚያስፈታው። አሜን። አሜን። ባንተ አገልግሎት ጥምጣም ይፈታል። አሜን። ኦኬ። ከዚህ በፊት እግዚአብሔርን በኃይል ታገለግል ነበር። አዎ። ታዋቂ አገልጋይ ነበርክ። ያ አዎ። አሁን አገልግሎት አቁመሃል። ያ አቁሜያለሁ። ህይወት ደስተኛ አይደለም። ያ አዎ። ጸጋ ካንተ ህይወት ወድቋል። ያ ጌታ እግዚአብሔር እንደዚህ ይለኛል፣ እንደገና አንስቻለሁ። አሜን። አንስቻለሁ። አሜን። አንስቻለሁ። አሜን። ብዙ ሰልፍ፣ ብዙ ምላስ፣ ብዙ ዱላ አንተ ላይ ወርዶብሃል። አዎ። ከዚህ የተነሳ አገር ጥለህ መጣ። ያ ከሌላ ሀገር ነው የመጣው። ከሞያሌ ነው የመጣሁት። አገር ጥለህ መጣ። የወደቀው አይነሱምን? የሳት አይመለስምን? እግዚአብሔር የእንደገና አምላክ ነው። ሞያሌ ነበር የምትኖረው። ሞያሌ ላይ በዝማሬ በኃይል ተገልጠ አዎ አገለግል ነበር። አሁን ግን ያ የለም። ቆይ አሁን ምኞት እንደዚህ ነው፣ ነጋዴ መሆን ነው የምትመኘው። አዎ ሁሉ ነገር ይቅር በቃ ነግጄ እኖራለሁ እያልክ ነው። እግዚአብሔር እንደዚህ ይላል፣ የጠራው እኔ ነኝ። አሜን። የቀባው እኔ ነኝ። አሜን። በ16 ዓመት ነው የእግዚአብሔር ቅባት አንተ ላይ መጣው። ልጅ ነበርኩ። ልጅ ነበርክ። ያ በ16 ዓመት ነው ይሄ ዘይት የፈሰሰው። እግዚአብሔር እንደዚህ ያለኝ፣ አነሳለሁ፣ አሜን፣ አከብርሃለሁ። እቅፍ አድርገውና ወድሃለሁ በለው። ስም ማን ነው? አለማየሁ። አለማየሁ የሚባል ዘመድ አለ። አለማየሁ ሱዳን ያ አለ አለ። ኢየሱስ ባታየኝ ማን ነበር ሚያየኝ? ከሽቅርቅር ጠላት ይፈር ያቀርቅር እነዛ እጆች ይባረኩ እኔን አቅፈው ያሳደጉ አደረገኝ ሽቅርቅር ጠላት ይፈር ያቀርቅር አስታዋሽ
የኔ ጌታ ሃሌሉያ ኢየሱስ እወዳለሁ። በከፍታው ላይ በመቅደሱ ላይ የኔ ጌታ አለ የሚሰማ የሚያይ የኔ ጌታ አለ የሚሰማ የሚያይ ኢየሱስ አለ የሚሰማ የሚያይ አይቻለው ባንተ ሸለቆ ውሃ ሲሞላ ኢየሱስ ጌታ ስትሆነኝ ከለላ አይቻለው ባንተ ሸለቆ ውሃ ሲሞላ ኢየሱስ ጌታ ስትሆነኝ ከለላ በማደሪያው ላይ ቆይ ወንድሜ ምን ተሰማ? በጣም ተደስቻለሁ። በጣም ተደስቻለሁ። እግዚአብሔር የእንደገና አምላክ ነው። አሜን እንደገና እድል ይሰጣል። አሜን። የሶምሶንም ጸጉር ማደግ ያድግ ጀመር ይላል። ጠላት የላጫችሁ እንደገና አሜን። ትናንትና ብርቱ የነበራችሁ፣ ትናንትና ኃያል የነበራችሁ፣ የከተማን መዝጊያ የምትነቅሉ የነበራችሁ፣ አንበሳን ምንም ሳትይዙ የምትገነጣጥሉ የነበራችሁ፣ ስትጸልዩ አጋንንቶች የሚጮሁ፣ ስትጸልዩ የሰው ቋጠሮ የሚፈታ፣ ዛሬ በተለያየ ነገር ውስጥ የወደቃችሁ ትንቢት አለኝ ዛሬ በየትኛውም ስፍራ ሆናችሁ የምትከታተሉኝ መልእክት አለኝ ዛሬ ከእግዚአብሔር ዘንድ። ልክ እግዚአብሔር ወንድሜን እንዳነሳው የእናንተም ነገር ይነሳል። በናዝሬቱ በኢየሱስ በኢትዮጵያ ምድር በዓለም ዙሪያ ያሉ የወደቁ በክርስቶስ ኢየሱስም ይነሱ። በሰው በጥላቻ በተለያየ ነገር ጸጋቸውን ያስጣሏቸው ኃያላን ዛሬ ይነሳሉ። በጌታ በኢየሱስ መነሳት ሆኖላችኋል። ከዚህ በኋላ አትቆሙም። ጠላት አያቆማችሁም። ዲያብሎስ አያቆማችሁም። የሰው ዱላ አያቆማችሁም። የሰው ምላስ አያቆማችሁም። በኢየሱስ ስም። ኦኬ፣ ይሄ ሰው ማን ነው? ባለቤቴ ነው። ዴቪድ። አቤት። ዴቪድዬ እንደገና ትነሳለህ። ትዕግስት እንደገና ትነሻለሽ። ከዚህ በኋላ የዳዴ ዘመን ሳይሆን የሶምሶማ ዘመን ሳይሆን የእርምጃ ዘመን ሳይሆን የመብረር እስቲ ትበራላችሁ ብሏቸው። እሺ፣ የሀገር ባህል ልብስ የሚሰራ ጓደኛ አለህ? በጌታ አይደለም፣ በጌታ አይደለም፣ ግን ጌታን ይወዳል። ልቡ ለእግዚአብሔር የተከፈተ ነው። እሱም ዘው ዛሬ ይድናል። አሜን አሜን። አስተማሪ የሆነም ጓደኛ አለ። እሱም ዛሬ የክርስቶስ ብርሃን ይበራለታል። አሜን። ያንተም የጓደኞችም ታሪክ ተለወጠ። አሜን። አለማየሁ የሚኖረው የት ነው? ሱዳን ነው። ሱዳን ነው። እግዚአብሔር ዛሬ በዚህ ሰዓት እሱን እየቀባው ነው። አሜን አሜን። ኑ ወደዚህ። እሷን በምን ቅባት ነው የቀባዋት የምታስታውሱ? በዝማሬ ቅባት። እሱስ ቤቱ በቃ መዝሙር በመዝሙር አንድ ኳየር ነበር። አንድ ኳየር ነበራችሁ። የጌታ መንፈስ ጠርቼዋለሁ አለኝ ጌታ። ፈልጌዋለሁ የኔ ነው አለኝ። በዴቪድ ላይ የወደቀው ቅባት በትዕግስት ላይ መጣ። Thank you Lord። የትዕግስትና የዴቪድ ልጆች ነቢያትና ዘማሪዎች ናቸው።
እግዚአብሔር የስድስት ልጆች አምላክ ነው። 4 ወንድ 2 ሴት ትወልዳላችሁ። አሜን